ሰላም እንዴት አድርገን ነው ቲክቶክ ላይ በቀላል መንገድ የትውልድ ዓመተ ምህረት ወይም ደግሞ በርዝዴይ መቀየር የምንችለው የሚለውን አብዛኞቻችሁ ስጠይቁ ነበር። በጣም በቀላል መንገድ የማሳያችሁ ይሆናል። ቲክቶክ ላይ በመግባት እንግዲህ በርዝዴይታችሁ 18 በታች ከሆነ እቺ 3 ነጥብ በመንካት ወደ ሴቲንግ በመሄድ የምንቀይር ይሆናል። ከ18 ዓመት በታች ሞልታችሁ ከሆነ ላይቭ መግባት አትችሉም፣ ሞኔታይዝ ማድረግ አትችሉም። በርዝዴይ ሴቲንግ ላይ አካውንት ላይ ገብታችሁ መቀየር ስለማትችሉ በሌላ መንገድ እንዴት እንደምንቀይር ነው አብረን የምናየው። ሴቲንግ ላይ ከገባችሁ በኋላ ወደ ታች ሸርተት በማድረግ መጨረሻ ላይ በመሄድ ሄልፕ ሴንተር ላይ እንገባለን። በጣም በጥቂት ደቂቃ ውስጥ ነው የማሳያችሁ። ይሄ ቲክቶክ አካውንትም አዲስ ነው። ላይክ ሼር እንዲሁም ፎሎ ማድረግ አዘንጉ እያልኳችሁ እንግዲህ ሄልፕ ሴንተር ላይ ከገባን በኋላ ሪፖርት ፕሮብለም የሚል መጀመሪያ ላይ እናገኛለን። ሪፖርት ፕሮብለም የሚለውን በመጫን ወደፊት እንሄዳለን። ሪፖርት ፕሮብለም ልክ እሱን ተጭነን ወደፊት ስንሄድ በዚህ መልኩ ያመጣልናል። ወደ ታች አገኝ ሸርተት በማድረግ አንድ ቀይ በተን እናገኛለን። ኒድ ሞር ሄልፕ የሚል እዚህ ጋር እናገኛለን። ኒድ ሞር ሄልፕ የሚለውን አገን እንጫናለን። ኒድ ሞር ሄልፕን ከተጫንን በኋላ በዚህ መልኩ ሲያመጣልን አካውንት የምትለዋን አንዴ እንጫናለን። ምንም የምንጽፈው ነገር የለም። አካውንት የሚለውን አንዴ እንጫናለን። ልክ እሱን ስንጫን በዚህ መልኩ ያመጣልናል። ፎርጌት ፓስወርድ ሃው ቱ ሪኮቨር አካውንት የሚል ያመጣልናል። መጨረሻ ላይ አይ ዋንት ቱ አፕዴት በርዝዴት ማይ በርዝዴት የሚል እዚህ ጋር እናገኛለን። አይ ዋንት ቱ አፕዴት ማይ በርዝዴት የሚለውን አንዴ እንጫናለን። ልክ እሱን ስንጫን ኢዲት በተን ያመጣልናል ማለት ነው። እሱን በመጫን እንጠብቀዋለን ሪፕላይ እስኪያረገን ማለት ነው። ቲክቶክ ሰፖርት ቲሙ ሪፕላይ ሲያደርገን ቬሪፊኬሽን ስለሚፈልግ ክሊክ ቱ ኤዲት ዩር ኤጅ ይለናል። እዚህ ጋር በብሉ ይጽፍልናል። ክሊክ ቱ ኤዲት ኤጅ እዚህ ጋር ይጫኑ። አመትን ወይም ደግሞ በርዝዴይትን ኤዲት ለማድረግ የሚል ያሳየናል። እሱን ክሊክ እናደርጋለን። ልክ እሱን ክሊክ ስናደርግ ሁለት አማራጭ ያሳየናል። ፊታችንን አይቶ ለመገመት ከአመታችን ጋር ወይም ደግሞ ከሞላነው ጋር ለማመሳሰል ከዛ በኋላ ኤዲት ሲስተሙ ሊሰጠን የመጀመሪያውን እንጠቀማለን። የሁለተኛውን እንተውና የመጀመሪያውን ፋሻል ኤጅ ኤስቲሜትድ ፊታችንን እንልካለን። በጣም በአጭር በ5 ሰከንድ ውስጥ ፊታችንን እንልክለታለን። ኦፕን ካሜራ ይለናል። የመጀመሪያውን ከመረጥን በኋላ ኦፕን ካሜራ የሚለውን በመጫን እንግዲህ ፊታችንን አንድ ሰርክል ይሰጠናል። ሰርክሏ ውስጥ እናስገባለን። ጎቲት እንለዋለን እዚህ ጋር። ጎቲት ካልን በኋላ ቀጥታ ካሜራ ይከፍትልናል። የሆነች ሰርክል ይሰጠናል። ሰርክሏ ውስጥ ፊታችንን በትክክል እናስገባለን። አመታችንን ገምቶ ከዛ ኢዲት እንድናደርግ ይፈቅድልናል ማለት ነው። ልክ እሱን ስናደርግ በራሱ ጊዜ ኤጅ ኮንፊርምድ ይለናል። ቴንክ ዩ ፎር ኮንፊርሚንግ ዩር ኤጅ አፒል ልከናል። አሁን ወደ ኋላ ተመልሰን ክሊክ ቱ ኤዲት ኤጅን ስንጫነው አፒል ስለላክን የተወሰነ ሰዓት መጠበቅ ይኖርባቸዋል። ላይክ 24 ሰዓት ይሆናል ወይ 1 ሰዓት ወይ 2 ሰዓት በኋላ መልሶ ሴቲንጉን ይከፍትልናል ማለት ነው። ኤጅ ኤዲት የምናደርግበትም በኖቲፊኬሽን ያሳውቀናል። አፒል ሰብሚት አድርገናል። ፊታችንን ያዩና ይሄ ሰው ኤጁን መቀየር ይችላል አይችልም የሚለውን በሚስቴክ ነው አይደለም የሚለውን ኖቲፊኬሽን ላይ ይልክልናል። ኖቲፊኬሽን ላይ ሲልክልን ኤጃችንን እንድናስተካክል አማራጩን ይሰጠናል ማለት ነው። በዚህ መልኩ በጣም በቀላል መንገድ ቲክቶክ ላይ ኤጅ መቀየር ትችላላችሁ። ተጠቀሙበት። ፎሎ ማድረግ አትዘንጉ።